ሰላም እንዴት ናችሁ? የኢንፎቴክ ሳፖርት ተከታታዮች ዛሬ ያዘጋጀሁት ቪዲዮ ኮምፒውተራችን ስለ ፐርፎርማንስ ወይም በሚከፍትበት ወይም በሚዘጋበት ጊዜ የሚንቀራፈፍ ከሆነ ወይም ሎ ፐርፎርማንስ ስቴጅ ላይ የሚገኝ ከሆነ እንዴት ስፒድ አፕ እንዲያደርግ ወይም ሲከፍት ሊሆን ይችላል፣ ሲዘጋም ሊሆን ይችላል፣ ኢቨን መሀል ላይ ስራ እየሰራ ሊሆን ይችላል። ስፒድ አፕ ወይም ፍጥነቱ እንዲጨምር የምናደርግበት መካኒዝም ወደ 7 ስቴጆች ወይም ስቴፖች በጣም ቀለል ያሉ እነሱን አስቀምጫለሁ ማለት ነው። አይ ቲንክ ይሄን ቪዲዮ ታተርፉበታላችሁ ብዬ ተስፋ አደርጋለሁ። በብዛት የማያቸው ወይም የሚስተዋሉ ችግሮች እነዚህ ስለሆኑ በብዛት ማለት ነው። ሶ አንደኛ ዊ ሃቭ ቱ ፎሎ 7 ኢዚ ስቴፕስ የሚሉትን እዚህ ጋር ለማስቀመጥ ሞክሬያለሁ። አንደኛ ቼክ ታስክ ማናጀር ነው። ይሄኛው ታስክ ማናጀር ምንድነው? ራን የሚያደርጉ ፋይሎች ሊሆኑ ይችላሉ፣ ስታርታፕ ፋይሎች ሊሆኑ ይችላሉ፣ ማንፈልጋቸው ኦን ባክግራውንድ ራን የሚያደርጉ ወይም ሃርድ ዲስክ ፐርፎርማንሳችን በጣም የሚጠቀሙ ፋይሎች ወይም ሶፍትዌሮች ሊኖሩ ይችላሉ። እነሱን የማጥራት ወይም ራኒንግ የሚያደርጉትን ስቶፕ የማድረግ ስራ እንሰራለን ማለት ነው። ሁለተኛ ቼክ አፕዴት ኢንፎርሜሽን ነው። ይሄኛው ሁልጊዜም ቼክ አፕዴት የምናደርግበት ጊዜ በየወሩ ሊሆን ይችላል፣ በየ6 ወር ሊሆን ይችላል፣ ኢቭን ዳይሊ ሊሆን ይችላል። ቴክኖሎጂዎች ሁልጊዜም አፕዴት ስለሚሆኑ ኢቭን ኦኤስ ጋር ተያይዞ የሚመጡ ነገሮች ስላሉ የሲስተም ኮምፓቲቢሊቲ ኢሹ እንዳይከሰት ኢቨን የሴኩሪቲ ፐርፎርማንስ ኢሹ እንዳይከሰት ሶፍትዌሮችን አፕዴት የማድረግ ዊንዶውን አፕዴት የማድረግ ስራ እንሰራለን ማለት ነው። ሶስተኛ ለአንቲቫይረስ ሶፍትዌር ነው። ይህ አንቲቫይረስ ሶፍትዌር እዚህ ጋር እንደምታዩት ለማስቀመጥ ሃይስት ቶፕ ራንኪንግ ኦል ኦቨር ዘ ወርልድ ተብሎ የተቀመጡ እነዚህ ናቸው። አራተኛ ክሬት ቴምፖራሪ ፋይሎች። እነዚህ ቴምፖራሪ ፋይሎች የት ነው የሚቀመጡት? ሎካል ሲ ላይ ባይ ዲፎልት ሁሉም ፋይሎች ሎካል ሲ ላይ ይቀመጣሉ። እነሱ አንሪሌቫንት የሆኑ ፋይሎች ስለሆኑ የማጽዳት ስራ እንሰራለን፣ እናያቸዋለን። ፕራክቲካል ኦንሰርች አምስተኛ ላይ ኦንሰርች ባር ላይ ታይፕ አጀስትመንት ፐርፎርማንሱን ደግሞ የኮምፒውተር ሲስተም ፐርፎርማንሱን የመጨመር ስራ እንሰራለን ማለት ነው። ይህም ፕራክቲካል ነው ያለን። ስድስተኛ ቼክ ሃርድ ዲስክ ሄልዝ ኤንድ ፐርፎርማንስ ነው። ይሄኛው ሃርድ ዲስክ ሄልዝ ኤንድ ፐርፎርማንስ በጣም ሞስት ሪሌቫንት ኢሹ ነው ለኮምፒውተር ሲስተም ስፒድ አፕ ወይም ስሎው ዳውን ለመሆን ማለት ነው። ቢያንስ አንድ ኮምፒውተር ስቴብል ነው ወይም ሃርድ ዲስኩ ጤነኛ ነው የምንለው ከ75 እና ከ80% በላይ ሹር መሆን አለብን። ሄልዝ እና ፐርፎርማንሱን ማየት እና እናያለን ሶፍትዌር ስላለ ማለት ነው። ሰባተኛ ላይ ይሄን ሁሉ አድርገን አማራጭ ካጣን ወይም ኮምፒውተራችን በጣም ስሎ ከሆነ ስቲል ነው እነዚህ 6 ስቴፖች ተጠቅመን ስሎ ከሆነ ስቲል ነው ሰባተኛው ዘ ሞስት ሪሌቫንት ወይም ቪአይፒ የምንላቸውን ፋይሎች በመውሰድ ምን እናደርጋለን ማለት ነው። ሃርድ ዲስኩን ዊዛውት ኤኒ ፓርቲሽን ፎርማት የማድረግ ስራ ወይም የማጥራት ሬዝ የማድረግ ስራ እንሰራለን ማለት ነው። የፈርስቱን ቪዲዮ ቼክ ታስክ ማናጀርስ ኦን ኦር ራን ዳያሎግ ቦክስ ላይ ታይፕ ኤምኤስ ኮንፊግ ወይም ፕላስ አር ኪቦርድ ላይ እዛዎች ደግሞ ምንነጻ ታስክ ማናጀር ላይ መጻፍ እንችላለን። ታስክ ማናጀር ላይ እንገባለን። እነዚህ እንደምታዩቸው ታች ታስክ ላይ የምናየውን የከፈትናቸው ለምሳሌ ጉግል ክሮም እዚህ ጋር ታች እንደምታዩት ጉግል ክሮም አለ። ሃርድ ዲስክ ኢንታል ተጠቃምጧል። ማይክሮሶፍት ፓወርፖይንት መታች አለ። ሙሉ እዚህ ጋር የምታዩቸው ላይ የምታዩቸው ባክግራውንድ ላይ የምናያቸው ሙሉ ከአፕሊኬሽኖቹ አታች የከፈትናቸው ታስክ ባር ላይ የተቀመጡ ፋይሎች ናቸው ወይም ሶፍትዌሮች ናቸው። ነገር ግን ባክግራውንድ ፕሮሰስ ላይ እኛ የማናያቸው ኦን ባክግራውንድ ስራቸውን እየሰሩ ያሉ ሶፍትዌሮች ወይም ፋይሎች ወይም ራኒ ፕሮግራሞች እነዚህ ናቸው። ባክግራውንድ ፕሮሰስ የምንላቸው 82 የሚደርሱ ሶፍትዌሮች አሉ። እነዚህን ምን የማድረግ ስራ የማንፈልገው ምን የማድረግ ስራ እንሰራለን ማለት ነው። ስቶፕ የማድረግ ስራ አክቹዋሊ እዚህ ጋር ፐርፎርማንሱ እንደምታዩት ቬሪ ላው ውስጥ ነው ያሉት በብዛት እኔ አጀስትመንት ስለሰራው ማለት ነው። ራኒ ፕሮግራም የምንላቸው እነዚህ ናቸው። ባክግራውንድ ፕሮሰስ የምንላቸው 82 የሚደርሱ ሶፍትዌሮች ናቸው። እዚህ ጋር የሚያያድርጉ አሉ። እዚህ ጋር እንደምታዩት 00 ነው። ኢቨን እዚህ ጋር እንደምታዩት በቬሪ ላው እና ላው ውስጥ ስቴጅ ውስጥ ነው ያሉት። ከዛ ፐርፎርማንስ እናያለን። ፐርፎርማንሱን ለማየት ይኸው እንደምታዩት እዚህ ጋር የሚሞሪውን የሲፒዩ ዲስክ ምናምን ሰምቲንግ ኢንተርኔት በምን ያክል ስፒድ ነው የሚለውን ዋይፋያቸውን ስፒድ ምናምን እናያለን። ስታርታፑን እዚህ ጋር እናያለን። ቅድም እንዳልኳችሁ አሁን እዚህ ጋር ሃይ ያለ ለማን ነው? ዊንዶ የሚለው ነው።
ካልፈለገው እናደርገዋለን ዲዜብል እናደርገዋለን ማለት ዲዜብል እናደርገዋለን ፐርፎርማንስ መጠቀም ያቆማል ማለት ነው። እዛ ሰርቪስ የምንጠራቸው ናቸው እነዚህ ራኒንግ የሆኑ አሉ። ስታርት እናደርጋቸዋለን። በአድሚን መግባት ነበረብኝ በዩዘር ሳይድ ስላለው ነው። ኮምፒውተር ወይም ላፕቶፕ በዶሜን ቤዝድ ስለሆነች ነው በዚህ እንደዚህ ሆነው። በአድሚን በኩል ስትገቡ ይሄኛው ሙሉ አጀስትመንት የምንሰራበት መካኒዝም አለ ማለት ነው። ራን የሚያደርገውን ስቶፕ እናደርገዋለን። ስቶፕ የሆነው ራን ማድረግ እንችላለን ማለት ነው። የፈርስቱ ወይም እዚህ ጋር ያልነው ክሊክ ታስክ ማናጀር ኤምኤስ ኮንፊግ ብለን ያየናቸው እነዚህን ለመስራት ነው። ወይ ባክግራውንድ ላይ ፕሮሰስ የሚያደርጉ ፋይሎችን ወይም ሶፍትዌሮችን የማጽዳት ስራ ለመስራት ማለት ነው። ሁለተኛ ቼክ ዘ አፕዴት ኢንፎርሜሽን ኤንድ ስኬጁል አፕዴት የማድረግ ስራ እንሰራለን። ይሄኛው ኪቦርድ ላይ ዊን ፕላስ አይ በመጫን ዊን ፕላስ አይ ዊን ፕላስ አይ ስንጫን ሴቲንጉን ይከፍትልናል። ከዛ አፕዴት ኤንድ ሴኩሪቲ የሚለውን እንከፍታለን። እዚህ ጋር እንደምታየው ሎድ እያደረገልን ይገኛል ማለት ነው። ሲከፍትለት ለምሳሌ ዊንዶው ሴኩሪቲ ማለት እንችላለን። እነዚህ ራንሳምዌር፣ ስማርት ስክሪን ምናምን የምንላቸው ባክኢንድ ላይ ወይም ሶፍትዌር ሪስክ ወይም ሲስተም ሪስክ እንዳይከሰት ሙሉ እንደዚህ ምን መሆን አለባቸው ማለት ነው። አሁን እነዚህ ኖርማል ናቸው፣ ምክንያቱም አጀስትመንት ስለሰራሁላቸው ማለት ነው። እነዚህ አጀስትመንት የመስራት ስራ መስራት ይጠበቅባቸዋል ማለት ነው። አሁን ይህችኛው ዊንዶው ሴኩሪቲ ነች። ይኸው ኩዊክ ስካን ማድረግ ይጠበቃል። ኩዊክ ስካን ታደርጉታላችሁ። ኩዊክ ስካን ከተደረገ በኋላ ጅስት በ360 ቶታል ሴኩሪቲ የሚባል አንቲቫይረስ ኦልሬዲ ምን ተደርጓል ማለት ነው፣ ፕሮቴክሽን አፕዴት ተደርጓል ማለት ነው። እናንተም አፕዴት የማድረግ ስራ መስራት ይጠበቅባችኋል። ኦፕን ዊንዶው ሴኩሪቲ የሚለውን ቼክ ማድረግ ትችላላችሁ ማለት ነው። ዊንዶው አፕዴቷን እንያዝ። አፕዴት አላደረኩትም እንደምታዩት። አፕዴት ካደረጉት ወደ የት ሄደው ወደ ሚኒመም ወደ ዊንዶው 11 ስለሚሄድ አፕዴት ማድረግ አልፈለኩም። ዊንዶው 11 አንዳንዴ ዊንዶው ለምሳሌ በምትቀይሩበት ጊዜ ቨርዥን ኮር i5 በ7 ጄኔሬሽን ወይ በ6 ጄኔሬሽን ሆኖ ዊንዶው 11 ብቻ በጣም እሱ ራሱ ዊንዶው ትልቅ ተጽዕኖ ሊያመጣ ይችላል ማለት ነው። ዊንዶው 10 በ2015 ቨርዥን በ2021 ቨርዥን ቢሆን ተሻለ ከ2011 ይልቅ ማለት ነው። እሱ ራሱ ዊንዶው አንድ ተጽዕኖ ያመጣል ማለት ነው። ቼክ አፕዴት እንላለን። በዲፎልት ዛት ግን አድቫንስድ ኦፕሽን የሚለውን በመግባት ይቺኛው እናረጋታለን። ኖቲፊኬሽን ድረሰን ኦን እናረጋታለን። ሁልጊዜ ፖፕአፕ በመምጣት ጊዜ ታች ላይ ታስክ ማናጀር ላይ ወይም ታስክ ቪው ላይ ይመጣልናል። ስኬጁል አፕዴት እንላቸው እዚህ ጋር ነው። ሴሌክት እንለውና ለምሳሌ በየወሩ ከሆነ አሁን በዚህ ወር 27 ቀን 7 ነው 19 ብሎ ማለት ነው። ዲሴምበር 14 ማድረግ እንችላለን። ዲሴምበር 18 ማድረግ እንችላለን። ኢቭን ዲሴምበር ሳይሆን ጃንዋሪ ላይ ማድረግ እንችላለን። 26 ጃንዋሪ 1 ድረስ ማድረግ እንችላለን ማለት ነው። በዛን ሰዓት ምን ያደርግልናል ማለት ነው? አፕዴት ኖቲፊኬሽን ይደርሰናል ማለት ነው። ጃንዋሪ 1 ላይ አፕዴት ኖቲፊኬሽን ይደርሰናል ማለት ነው። በዚህ መንገድ ስኬጁል አፕዴት ኢንፎርሜሽናችንን እንዲደርሰን ማድረግ እንችላለን። ሶስተኛ ላይ አንቲቫይረስ ሶፍትዌር ነው። ይሄኛው ዘሞስት ሪሌቫንት ኢሹ ነው። ምክንያቱም አንቲቫይረስ ሶፍትዌር ከሌለው አንደኛ ፍላሻችን፣ ሁለተኛ ሃርድ ዲስካችን ኢቨን ፋይሎቻችን ኮራፕት የማድረግ አጋጣሚዎች ሊፈጠሩ ይችላሉ። ዘሞስት ሪሌቫንት ወይም ዘሞስት ራንኪንግ ኢንተርፖይንት ሴኩሪቲ የምንላቸው ወይም እነዚህ እንደ ማልዌር፣ ስፓይዌር፣ አድዌር፣ ፖፕአፕ የሚያደርጉ አድቨንዳን አድቨርታይዝመንት የሚመጡ ራንሳምዌር የሚባሉ አታከሮች እንዳይከሰቱ ወይም የሲስተም ሴኩሪቲ እንዳይከሰት እነዚህ ዲፌንደር፣ ኖርተን 360፣ ካስፐርስኪ ኤንድ ማይካፌ በመጫን የኮምፒውተራችን ጤንነት መጠበቅ እንችላለን። አራተኛ ክሊር ቴምፖራሪ ፋይሎች ናቸው። እነዚህ ቴምፖራሪ ፋይሎች የተቀመጣሉ ቅድም እንደነገርኳችሁ ሲ ላይ ነው የሚቀመጡ ባይ ዲፎልት።
ኪቦርድ ላይ ዊን ፕላስ አር አይ በመጫን አንደኛ ቴምፕ ብለን እንጽፋለን። አምፐርሰንት ቴምፕ አምፐርሰንት በመጫን የሚመጡ እነዚህ ቀደም ስላጸዳሁት ነው ያዛሬ አዝቻቸዋለሁ። እነዚህ ናቸው። ሽፍት ፕላስ ዲሌት በመጫን ፐርማነንት ዲሌት ማድረግ ይችላል ማለት ነው። ላይረፉ ይችላሉ የተወሰኑት ስኪፕ እንላለን ማለት ነው። ሁለተኛ አሁንም ዊን ፕላስ አር ቴምፕ እንጽፋለን። ኪስ ይወጣ ያለው ግን ቴምፕም ትሰራለች። ሶስተኛ ላይ ዊን ፕላስ አር ፕሪፔጅ ያው እነዚህ ሁለት ፋይሎች ናቸው አሉ እዚህ ጋር። አሁን ሽፍት ፕላስ ዲሌት እናጸዳቸዋለን ማለት ነው። አራተኛ ስቴፕ ላይ ምንጽምና ዲስክ ክሊን አፕ የዲስካችን ወይም ዲስክ ሲ እናደርጋለን። ሎካል ዲስክ ሲ ላይ ራይት ክሊክ ፕሮፐርቲ እዛ ዲስክ ክሊን አፕ እንላለን። ኢቨን ሪሳይክል ቢን ውስጥ የተቀመጡ ፋይሎችን ያደርግልናል ማለት ነው። ሪሙቭ ያደርግልናል ማለት ነው። ይኸው እዚህ ጋር እንደምታዩት ሪሳይክል ቢን ውስጥ ምንም የተቀመጠ ፋይል የለኝም፣ ወይም ሶፍትዌር ሊሆን ይችላል ሳምቲንግ ምንም አይነት ዳታ የለኝም። ቢኖረኝም እንኳን ቲክ ካደረኩት አብሮ ምን ያደርገዋል ሲስተም ክሊን አፕ ሲስተም ፋይል ስለው ያጸዳልኛል ማለት ነው። አጠቃላይ ይኸው እንደዚህ እንደምታዩት እያጸዳ ይገኛል ማለት ነው። አምስተኛ ላይ ኦን ሰርች ባር ላይ አጀስትመንት ፐርፎርማንሱን አጀስት የማድረግ ስራ እንሰራለን። አጀስት ይኸው እዚህ ጋር ይሄኛው ማለት ነው። አጀስት አፒራንስ ኤንድ ፐርፎርማንስ የሚለውን እንመርጣለን። ከዛ ምን እናደርገዋለን ማለት ነው። ባይ ዲፎልት ምንድነው ፈርስት ሌትስ ዊንዶው ቹዝ ዋትስ ቤስት ፎር ማይ ኮምፒውተር ይላል። ያለበት ምንድነው አጀስት ፎር ቤስት ፐርፎርማንስ የሚለውን ታች እናደርገዋለን ማለት ነው። ካልፈለግን ደግሞ አይ ባለበት ይቀመጥ ካል እዚህ ጋር ማስቀመጥ እንችላለን። ይሄኛው የቅድሙ ፋይል ነው የዲስክሪን አፕ ማለት ነው። ዲሌት እንለዋለን ማለት ነው። አጀስት ይሄኛው ማድረግ እንችላለን። ግን መሆን ያለበት የትኛው አጀስት ፎር ቤስት ፐርፎርማንስ የሚለው ማድረግ ይጠበቅባቸዋል ማለት ነው። ስድስተኛ ላይ ቼክ ሃርድ ዲስክ ኤንድ ፐርፎርማንስ ነው። ይሄኛው ባለፈው አንድ ከስተመርስ ፒሲ ላይ ከላይ እርሱ ሃው ቱ ፊክስ ዩር ኮምፒውተር ስሎ ፐርፎርማንስ የሚለው ነው። በጣም ኮምፒውተሩ ሲከፍት ሲዘጋ በጣም ቀረፈው ነበርና በሰዓት ላይ ምንድን ነው የሆነው በፎርሴት ሳየው የሃርድ ዲስክ ፐርፎርማንስ ወይም ሄልዙ 10% ደርሶ ነው። ኢማጂን ኢቨን ፋይሎችን ክራክ ሊያደርግ ቀን እየቆጠረ ባለበት ሰዓት ነው እንደዛ ነገር ከሰት ያየሁትና ይሄኛው የሃርድ ዲስክ ፐርፎርማንስ ትልቅ ኢሹ ነው። በቫይረስ ሊጠቃ ይችላል። በቫይረስ መጠቃት ብቻ ሳይሆን ፋይሉ በጣም ሂውጅ ከሆነ ሃርድ ዲስካችን ላይ ፕሌቶች ስላሉ እነሱ ከሞሉ የሃርድ ዲስክ ዳሜጅ የመሆን አጋጣሚ ሊፈጠር ይችላል ማለት ነው። ስለዚህ አንደኛው የኮምፒውተር እንዲሁም ስሎ ፐርፎርማንስ የመሆን ሚስጥር ምንድነው? የኮምፒውተራችን ፋይል በጣም ሃይ ሲሆን ከመጠን በላይ መሸከም ሲይዝ ወይም ሲሸከም የኮምፒውተራችን ፐርፎርማንስ የሚቀንስበት አጋጣሚ ይፈጠራል ማለት ነው። እንዴት ነው ሃርድ ዲስክ ፐርፎርማንሳችን ቼክ የምናደርገው ካላችሁ ሃርድ ዲስክ ኢንታል ሶፍትዌር ይባላል። እሱን በመጫን ይሄኛው ኦልሬዲ ስትከፍቱት ሄልዝ 98% ይላል፣ ቴምፕሬቸር 30% ይላል፣ ፐርፎርማንስ 100% ኤክሰለንት ይላል፣ ሄልዝ ደግሞ 98% ኤክሰለንት ይላል። ይሄኛው ምንድነው ማለት ነው? ኢትስ አ ጉድ ኮንዲሽን ላይ ይገኛል ማለት ነው። ስለዚህ ኮምፒውተራችሁ የዚህ ላይ ደረጃ ላይ ማግኘቱን ወይም መኖሩን ቼክ ማድረግ ይጠበቅባችኋል ማለት ነው። ሶፍትዌሩ ሃርድ ዲስክ ኢንታል የሚል ነው ማለት ነው። ፐርፎርማንሳችሁን ቼክ ማድረግ ስራ ትሰራላችሁ። ይሄን ሁሉ አድርጋችሁ የማይስተካከል ከሆነ እነዚህ 6 ስቴፖች ወይም 7 ስቴፖች ተከትላችሁ የማይስተካከል ከሆነ ሞስት ሪሌቫንት ወይም ቪአይፒ የሚባሉ ዳታዎችን ባካፕ በማድረግ ባካፕ ምንድነው ካላችሁ በሰከንዳሪ ስቶሬጅ ዲቫይስ በሃርድ ዲስክ ሊሆን ይችላል። ሃርድ ዲስክ ኢቨን ኤክስተርናል ኢንተርናል ሊሆን ይችላል። ዩኤስቢ ዲስክ ሊሆን ይችላል። በእነሱ ኮፒ በማድረግ ምንም አይነት ፋይል እንዳይቀር ኮምፒውተሩን አጠቃላይ ማድረግ ይጠበቅብናል ማለት ነው። ፎርማት የማድረግ ኤቭሪቲንግ ፎርማት ከዘን
ዊንዶው ከጫነ በኋላ ፋይሎቻችን ማድረግ ይጠበቅብናል ማለት በአንቲቫይረስ ስካን አድርጎ ወደ አዲስ ኮምፒውተር ወይም ወደ አዲሱ ዊንዶው የማስቀመጥ ስራ እንሰራለን ማለት ነው። this is all about today ቪዲዮ ወይም today content I think እንዳተረፋችሁበት ተስፋ አደርጋለሁ። ይህ ቪዲዮ ኦልሞስት ለአራተኛ ጊዜ ወይም ለአራተኛ ኮንተንት ነው። ላይክ፣ ሼር፣ ሳብስክራይብ ብታደርጉ ያበረታታኛል። እናንተ ትጠቀማላችሁ ማለት ነው። አመሰግናለሁ። በቀጣይ እስክንገናኝ ድረስ መልካም ቆይታ። ቴንክስ